ጀምር። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን አለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮንም ላይክ አድርጉ። ከተመቻችሁ ደግሞ ለሌሎች እንዲደርስም ሼር አድርጉልን። ዛሬ በእንግዶች ተቀብያለሁ። ጓደኛዬ ያለች ጓደኛዬ ያለ መኪናው ሊገለብጥ ነው። ኧረ ዝም በል። ቢኒ ከኛ ጋር ነው ዛሬ አብረን ነው ደስ ብሎናል። ከሱ ጋር መዋል ግን ያስደስታል። ቀልደኛ ነው፣ ይስቃል፣ ያጫወታል። እኔ በጣም ደስተኛ ነኝ ከሱ ጋር በመዋሌ። የህዋ ነው፣ ሰው እንደሚያስበው አይደለም። እና ለምን እንደተቀመጥን አያውቅም እሱ አሁን። እና ጥያቄ ልጠይቀው ነው። ምን ዝግጁ ነህ? አደራ እኔ ሌላ ነገር እንዳትጠይቅኝ፣ አግባኝ ምናምን እንዳትይኝ ብቻ። አግባኝ አልልም እኔ ባላለኝ። እሺ ጊዜ ተናግሬያለሁ። እኔ ባላለኝ እንዴ አላገባህም። ባል ያስቀየመኝ ተመሳሰልን። አግባኝ ብትይኝስ? እንዴ እኔ ምን ያህል እንኳን ቢወደው ሴት ልጅ አግባኝ ብላ ትጠይቃለች? አትጠይቅም። እርግጠኛ ነኝ። ምን ችግር አለ? ግን እኔ ጥያቄ ልጠይቅ፣ በስርዓት አዳምጠኝ። ብዙ ጊዜ ሰዎች ኮሜንት ሲጽፉልህ እንዳይላሉ ከሴት ጋር ለምን ትውላለህ? ከሴቶች ጋር ነው ውሎክ ምናምን ብሎ ሲጽፉልህ እናያለን። እንደውም አንተም እያየክ ስትበሳጭ ላይ ነበር። ከሴቶች ጋር በመዋልህ ምን አይነት ስሜት ይሰማሃል? በጣም ደስ ነው የሚለኝ። አንደኛ መታሰብ ያለበት ምን መሰለሽ፣ አንዳንዴ በተፈጥሮ ደረጃ አለ አይደለ? ሰዎች ቀርበው ሊፈልጉሽ ይችላሉ። በቃ ይሄን ሰው ባገኘው አብሬው ብሰራ አይነት ነገር አስበሽ የምትገናኝበት አጋጣሚ ይፈጠርና ለስራ ራስሽን ታዘጋጃለሽ። ከዛ ውጪ እኮ በአብዛኛው የምትታየው ከሴቶች ነው ከተባለ ምን አለ መሰለሽ፣ እኔ ቪዲዮ ላይ ሳልቀርብ ከሴቶች ከ10 ሴት ጋር ብሄድ የሚያየኛል እንዴ? የለም ከፈጣሪ በስተቀር። ይሄ ነው ዛሬ ምንድነው ክፋቱ? ለስራ ከሴት እህቶቼ ጋር ያውን ባለትዳር ከሆኑ ሴቶች ጋር ብቀርብ ምንድነው ስህተቱ? ችግር አለ? እንደኛ ምን ችግር የለም። ስራ ነው ያገናኛል። እዚህ ላይ ቅናት ካልሆነ በስተቀር እውነቴን ነው የምልሽ፣ የሱ ቻናል እንዳያድግ ቅናት ካልሆነ በስተቀር ይሄ ምንም። እሺ ሌላው ጥያቄ ምን አለ መሰለሽ፣ ልክ ነሽ። ቅናት ባልሽው እስማማለሁ። ምክንያቱም አንድ ሴት እዛውና እሺ ቪዲዮ ተቋርጦብን ነው ቅርታ እንጠይቃለን። ሁለተኛ ጥያቄ ደግሞ አሁን ብዙ ሰዎች አንተ ጋር ይመጣሉ ቪዲዮ አብረሃቸው እንድትሰራ ሼር እንድታደርግላቸው ይመጣሉ። ከዛ የተወሰነ ቀን ይሰራሉ ከሱ ጋር ወይም ካንተ ጋር ይሰሩና ከተወሰነ ቀን በኋላ የሉም፣ ሌላ ቦታ እናያቸዋለን። ወይ ሲያሙት ወይ ሲሰድቡት ምናምን እናያለን። እና እኔ አሁን እንደነሱ ባደርግብህ ምን ይሰማሃል? ምንም ግድ አይለኝም። ለምን መሰለሽ፣ ንጹህ አስተሳሰብ አለኝ። ስቀርብሽ ለክፋት አይደለም። ወይ ሴት ስለሆንሽ እኔ ተቃራኒ ደግሞ ወንድ ስለሆንኩኝ ወይ በስሜት ወይ በሌላ ነገር ሰዎች እንደሚያስቡት አስቤ አይደለም። አንቺን ስቀርብሽ ስራ ነው፣ ገብቶሻል? ስራ ነው፣ ስራ እንሰራለን አብረን። ከዛ በተረፈ እንሸኛኛለን ወደ ቤታችን። ለለውጥ ነው። አንቺም የራስሽ ላይፍ እና ህይወት አለሽ፣ ገብቶሻል? እኔም የራሴ ህይወትና ላይፍ አለኝ። በተገናኘንበት መስክ እዚህ ጋር የምናሳየው ቢያንስ ስንት ደቂቃ ብንቆይ ነው? 20 30 40 50 ደቂቃ 1 ሰዓት ብንቆይ። ከዛ ውጭ ወደ ቤታችን ነው የምንሸኛኘው። ከዛ ውጭ ያለውንበትን ሁኔታ የሚያውቁት ነገር ኑሮ ነው ወይ ፍርድ የሚሰጡት አንዳንድ ሰዎች? ገባሽ? እዚህ ጋር ታየን ላይቭ ላይም ብንገባ አንተ እንደዚህ ከሴት ጋር ወዘተ ብዙ ነገር ሊባል ይችላል። ላይቭ ካበቃ በኋላ የት ለዋል የት አልዋል የምታውቀው ታሪክ አላት እንዴ? ስለምትሰድበኝ ሴት ኦር ስም የምትሰጠኝ ሴት አታውቂም። ስለዚህ ጥሩ አይደለም። እንደዚህ አይነት ፍርድ አትስጡ። ነገ ቪዲዮ ላይ ሌላ ነገር ሌላ ሰው ነው እና ማናቸውም ቀርበው ለምሳሌ ያልሽኝን ልመልስልሽ እና እኔ አንቺን ስቀርብሽ እኔ በግሌ ማለት ነው ብለወጥ ባድግ እጠላለሁ እንዴ? አይጠላም። ማንስ ነው እድገቱንና ለውጡን የሚጠላው? ስለዚህ እኔ ዛሬ ከሁለታችሁም ዩቲዩበሮች ናችሁ። ከኔ ቀድማችሁም ነው ዩቲዩብን የከፈታችሁት የምታውቁትም። ግን ያው የፈጣሪ ስራ ነው። እኔም በራሴ ዩቲዩብ እንደዚህ ደረጃ ደርሳለሁ የሚል ግምትም ኖሮኝ አይደለም። ዩቲዩብም እሰራለሁ የሚል አላማውም ኖሮኝ አልነበረም።
ግን ፈጣሪ ለውጣችሁን ሲያስብ በሆነ አጋጣሚ ከፍ ያደርጋችኋል። ያ ደግሞ የሚጠላ ነገር አይደለም። እኔ ነገርኳችሁ እኮ አይጨንቀኝም። ያን ያህል ለብርም ለሆነ ነገር የምስገበገብ ሰው አይደለም። በቃ እንደ ስራ ዘርፍ ከተመረጠ ሞከርኩት፣ እየሞከርኩት ነው፣ ሰራለሁ፣ ለውጤን አገኘው። እኔ ተለውጬ ደግሞ መለወጥ የሚፈልጉ ሰዎችን ባለኝና ባወቅኩት አቅም አብረውኝ እንዲለወጡ መልካም ጎኔን ማሳየት ብቻ ነው መቻል የሚጠበቅብኝ። ገባሽ? ላንቺ መርጠሽኝ ኦር ፈልገሽኝ ካንቺ ጋር እንድታይ ሐሳቤን እንዳቀርብ ሐሳብሽን እንድታቀርቢ እድሉን ከሰጠሽኝ የማልሰራበት ምክንያት ምንድነው? አይ እኔ ስላደግኩኝ አንቺን መናቅ አለብኝ ብዬ አንቺን ብንቅሽ ለኔም እድገት አይሆንም። ብለወጥም ይዤው የሚሄደው ነገር አይደለም። ነገ ሟች እኮ ነው። መልካሙን ነገር ብንተሳሰብ ለምንድን ነው የሚርቁህ ነው? ለምን ምክንያት ነው? እሱ ገብቶኛል ለምን እንደሚርቁ። አዎ ጥያቄም መልሶልኛል፣ መልሰህልኛል። ቆይ ለሷንም ልመልስላት። ለምን እንደሚርቁኝ ልንገርሽ። ሲጀመር ሰብስክራይቤ ኦር ያለኝ ተከታይ በማየት አንደኛ ሼር እንዳደርግላቸው፣ ሲቀጥል ደግሞ በኔ በኩል ቢታዩ በሱ በኩል ለውጣችን ቻናላችን ያድጋል አይነት አስተሳሰብ ኑሯቸው እኔን ይሞክሩኛል። በደካማ ጎኔ ይመጡና ገባሽ? መጀመሪያ ደካማ ጎኔን ያጠኑታል። ኦር የዋህነቴ ሊሆን ይችላል። ያንን ያገኙብኝ አይደለ? እከሌን ላቃርብና ከከሌ ጋር እንደዚህ ስራልኝ አይነት ነገር ደስተኛ ሆኜ እኔ ለመስራት እጥራለሁ። ክፋትን ምንም ነገር ሳላስብ ያ ሰውን ለመለወጥ በማደርግበት ሂደት እይታው እየታየ እንትን እያለ ይመጣል አይደለ? ያ ሰው ከዛ በኋላ ይቀየስና በተቃራኒው ሰው ከኔ ተቃራኒ ከተጣላው ሰው ጋር ደግሞ ይሆንና ያንን እና ውድ እህት ጫሊ ምን አለ መሰለሽ፣ እኔን ተጠቅመውብኝ ሲያበቁ ሌላ ጥቅምን ደግሞ ፍለጋ ከኔ ከተጣላው ሰው ያው በላጭ ነው በሚለው የለም ወደሱ ያጎበድዱና በሱ በኩል ደግሞ ሆነን የሚታይልን ነገር ይኖራል አይነት አስተሳሰብ ኑሯቸው ወደዛ ሰው የሚቀየሱበት አጋጣሚ አለ። ገባሽ? ከዛ እኔን ከሰው ጋር በማሳጣት ቪዋችን ይጨምራል። በዚህ ሰው ምክንያት እንታወቃለን አይነት አስተሳሰብ ይዘው ስለሚጓዙ እዛው ናቸው እዛው። ስለዚህ አይገርመኝም። እና እኔ ደግሞ በእነሱ ቪዲዮ እንድሰራ የሚያደርጉት ሀሳብ አለ። ገባሽ ወይ? ስሜታዊ ሆኜ ተናድጄ የእነሱን ስም ጠርቼ ስናገር ኦር ቪዲዮ ስሰራ እከሌ ማናት ተብሎ እንዲታወቁ ክፉ አስተሳሰባቸውን ይዘው ይመጣሉ። እና መስራትም አልፈልግም በእነሱ ጉዳይ። ችሎና አይቶ ዝም ማለት ማንን ገደለ? ምንም አይነት ሴራ ቢያስቡብኝ እከሌን እንደዚህ ሊያደርግ አሰበ፣ እሱ እንደዚህ ያደረገ ሰምቼ ዝም አልልም። ምን አስጨነቀኝ? እሺ የፈለጋችሁትን መፍጠር ትችላላችሁ። በዚህ አጋጣሚ መለስክልኝ፣ አመሰግናለሁ። የጠየቅሽን ጥያቄ መመለሴን መጥፎ አስተሳሰብ ይዘንም እዛም የምንመስለው ሰዎች ጥሩ አስተሳሰብ እንድኖረን ሁላችንም በዚች ዓለም እስካለን ድረስ መልካም ነገር አስበን መልካም ነገርን አድርገን ብናልፍ ከእግዚአብሔርም አንድ ሀሳብ ብቻ ልስጥሽ። መልካም ነገር ይጠብቀናል። አንድ ሀሳብ ብቻ። እኔ ባይዘዌ አንድ ነገር ወቁ። በሷ ቻናል መጥቼ ልናገረው። ላይቭ ስገባ ምሳሌ አድርጌ የምሳደበው አውቄ ነው። ዝም ማለት እችላለሁ። የተናደድኩ መስዬ ምን እንደማስብ ታውቃላችሁ? ትንንሽ ዩቲዩበሮች እቺን ነገር ቀንጭብ አድርጋችሁ ወስዳችሁ እንድትሰሩብኝ ስለምፈልግ፣ እንድትሰሩብኝ ማለት እንድታድጉ ስለፈለግኩ እንጂ ምን ስድብ ከምት ይበልጣል እንዴ? አይበልጥ። መጥቶ ቢመታኝ ነው የሰው ልጅ የሚጎዳኝ የምጎዳው እንጂ ቢሰድበኝ አይለጠፍብኝ ምን አይለኝ ችዬ መኖር እችላለሁ። ሌላኛው ላይቭ ላይ ጠብቁኝ አለ አንድ ሰው አንድ መልስ ከሰጠው ማለት ዝም ብዬ ከመስራት ውጪ። ስለዚህ ይሄን ድል ነው። አጋጣሚውን ተጠቀሙብኝ፣ ይጠቀሙብኝ ብዬ አስቤ ነው ይሄ ቪዲዮ እንድትሰሩብኝ እንጂ አይ ዶንት ኬር። ለኔ ላይፍ ብርቅ አይደለም። እንመካከር፣ እንደጋገፍ፣ መልካም ነገርን እናስብ፣ መልካም ነገርን እንስራ። ስለተከታተላችሁን እናመሰግናለን። ቻናላችንን ሰብስክራይብ እያደረጋችሁ የወሊሶ ልጆችን አበረታቱን። ሼር ላይክ ማድረጋችሁን አትርሱ። እናንተንም እናበረታታችኋለን። ሼር ላይክ ማድረጋችሁን አትርሱ። አሳድጓት፣ አብራችሁ ደጉ፣ እንተዳደግ። እንደጉላችንም ሰላም ቆዩልን። ቪዲዮ
እኛ ወደ ቤት